እንጫፍታ በጣም አጉርሰኝ እስኪ። በእውነቱ አልቻልኳትም። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ከበጀምቱታ ፎርዶፍቱታ ኩበኩመ ጅርተንት ነጋንኮ ስንብራ ሀቀቅቡ። ዛሬ እንግዲህ እንደምታዩት ከወንድሜ ጋር ነው የመጣ ነው። በመሀል እንግዲህ አስቀይሜዋለሁ፣ ብዙ ነገር ተናግሬዋለሁ። ሆኖም ግን ይቅርታ አድርጎልኝ እህቴ በቃ አንቺ የምትሰሪውን ነገር እደግፍልሻለሁ፣ አግዝሻለሁ፣ ከጎንሽ ነኝ፣ ፍላጎትሽን ሁሉ በቃ የምትፈልጊው ነገር አድርጊ፣ እኔን ካሳመነኝ በምንም ነገር ይሁን ከጎንሽ ነኝ ብሎኛል እና ወንድሜ በጣም አመሰግናለሁ። እሱንም እንግዲህ ለእናንተ ላስተዋወቃችሁ ነው ዛሬ ማለት ካሜራ ፊት ቁጭ ብለን እያወራን ያለ ነው። ይሄም የሆነው ግን በጣም የምወደው ነገር አለ፣ ምግብ ሊጋብዘኝ። በዚህ አጋጣሚ በጣም ምግብ አፍቃሪ እንደሆን የምን ሱስ አለብሽ ብትሉኝ በጣም የምግብ ሱስ አለብኝ፣ የቡናና የምግብ። ወንድሜ አንተን የመውደድ እና በዚህ አጋጣሚ ይቅርታህን ደግሞ በተመልካቾች ፊት አቀርባለሁ። በድጋሚ ይቅር ብለህኝ በቃ ስለፈቀድክልኝ፣ ፍላጎቴን ስላከበርክልኝ ትልቅ አክብሮት አለኝ። በዚህ አጋጣሚ ወንድሜ በጣም ሲፈልገው ይመታኛል፣ ሲፈልገው ይንከባከበኛል። ወንድም ነው እና ይመክረኛል ብዙ ነገሮች። በቃ ብዙ ነገሬ ጓደኛዬም ነው ወንድሜም ነውና እሰማዋለሁ የሚለኝን ነገር። ለሱ ትልቅ ክብር አለኝ እና ደግሞ ከምንም በላይ ደግሞ ያው ያዝናናኛል፣ ይጋብዘኛል፣ ፈታ ያደርገኛል። ከሱ ርቄ መኖር አልችልም። እሱን ነው ለእናንተ ላስተዋውቃችሁ ዛሬ የመጣሁት። ዳኒ ይባላል እና የኔ በጣም የምወደው ወንድሜ ነው። ስለዚህ ከእንግዲህ ቤዚ ማንም ሰው አይመታትም። በፊትም ያው ከሱ ርቄ ነው ያው ተቃላችሁ በጣም አጠፋለሁ እና በባህሪ ወጣ ያሉ ነገሮችን ማድረግ መሞከር በጣም እወዳለሁ። ለዛ ትንሽ አስቀይሜው ተራርቀን ነበረ። አሁን ግን ተመልሰናል። ይቅርታ አድርጎልኝ በጣም ብዙ ነገር እናንተም እንደምታዩት ቤተሰብ የማይፈልገውን ብዙ ነገሮች ሳጠፋ ሳደርግ ስለነበረ ከቤት ርቄ ነበረ። እንደፈለኩትን ቪዲዮ እየሰራው የምለቀውና ስራዬን ሰራለሁ እኖራለሁ፣ እንደዛ ነበር። አሁን ግን የታላቅነት ምክሩን ሰምቼ ተመልሻለሁ። አብረን ነው የምንኖረው። ማንም ሰው እንግዲህ በእኔ ላይ እጁን ሊያነሳ አይችልም ማለት ነው። እስከዛሬ የተመታሁበት እንግዲህ አሁን ይስተካከላል ማለት ነው። በጣም ማንም ሰው አይነካኝም። ወንድም ጥላ ነው፣ ወንድም ከለላ ነው። ወንድም ከብዙ ነገር ፕሮቴክት ያደርጋል፣ ይጠብቃል። ለቀልድም ሆነ ለቁም ነገር ብዙ ነገሮች ነበሩ ከዚህ ያለፉት ጊዜና አልፈዋል። ከእንግዲህ ግን እየሰማሁት እምራመድ ይሆናል እና ወንድሜ ራስህን እስኪ አስተዋውቅልኝ ለቤተሰቦቼ። ይቅርታዬን ግን ተቀብለኸኛል? እንግዲህ ተቀብያለሁ። ያው በግድም ቢሆን ወደ ሚዲያ ይዘሽ መጥተሻል። ዲርቀመዳ ኒሚቲ ገሩ ለኪ ፌደመኪ አኒ እሺ ከጀት ያተኡ ሶ መቃኪዬ እሱ በርባችሳ። እሺ ስሜ ዳኒ ይባላል። ዳንኤል ነኝ ጀደማ። ታላቅ ወንድሟ ነኝ። አትሰማኝም አንዳንዴ። ብዙ ሰው ነው የሚያየን። ሰው ለኔ ይበል ትንሽ ቀን ጨብጨብ አድርግልኝ። ቤት እናወራለን። አይ ግን እየሰራቸው ያለችው ነገር አሪፍ ነው ይመስለኛል። ሶሻል ሚዲያ ላይ የሚሳተፈው መጥፎ አይመስለኝም። ምግቡ መጥቷል። ፊድ እኛን ምግብ ደርሶ ዳኒ በዛም ታስተዋውቃቸዋለህ። ችግር የለውም። ይሄ መሰለ ምግብ ጋብዘኸኛል። በቃ አውራሽ እስከዛ ተዋውቃቸው። እጄን ቶሎ ታጥቤ እመጣለሁ። አውራቸው። እሺ እንደምታዩት ምግቡ መጥቷል። ፒዛ ነው ፈጢራ ነው? ፒዛ ነው ፈጢራ ነው? ፒዛው ገና ነው መሰለኝ። እንግዲህ ታጥቤ መጥቷል። ወንድም ታጠብና የሚጠጣ ምን እንዘዝ? ታጠብና ቶሎ
ቶሎ ቶሎ ታጠብና ታጠብና ይጸልዳትና እየሰራ ማለት እስኪ የትኛውን ነው የምበላ ወንድሜ ሳይመጣ መጨረስ አለብኝ። Akkatti mi'a hanggang bulis si Pierre ko. Ego yun din. Dahil miyo kami oh. Wow. Nandun እንደሚጣፍጥ ነው። ወንድሜ ሲመጣ ጨረሽ ነው የምጠብቀው ብቻ ሌላ ምግብ እንደሚያዝ አጣብቅ ነው ያለሽ ወዳ አይነት ሆነች እንደው ትንሽ እንኳን ብሬክ አትወስጂም? ትንሽ እንኳን እረፍት አትወስጂም? ኦልሬዲ ማይከም ጎድሻም ስለሽ አርጎ ወይስ አርጎ ማይኮም ትንሽ ብታወራ አንተ ጥሩ ነው። አንተ ትንሽ እንትን ጥሩ ነው። ችግር የለውም። እኔ እወራለሁ፣ እኔ እበላለሁ። ዝም ብልና አይኝት ሰው መጠበቅ የለም። በቃ ዝም ብለሽ ትበያለሽ። የኔን ምግብ እንደምወድ ታውቃለህ መቼም። በዚህ ልክ አላውቅም ነበረ። የሆነ እንግዲህ ብሎም ካና ከየትኛውን ጀምር ታዲያ ደስ ካለ ብላ በምንድነው የሚሰራው? ቀስ ብለሽ ሚዲያ ፊትም እንደዚህ ነሽ። እንደውም እንደፈለኩ ነው የምበላ። ማከም የምፈልገው ነው ታከብርልኝ ምናምን አይደል? ትንሽ ትንሽ መብላት እንደዚህ ነው ባልሳገኝ ማለት እንደዛ ቀጥረውና ትንሽ በላል። ካንተ ጋር ስሆን ግን ነፃነት የምትሰጠኝ አንተ ነህ። ራሱ ያገባሻል ማለት እንደዚህ እንደምትበይ ካየ እሺ ብሎ ያገባሻል። ነፃነት የሰጠኝ አንተ። ነፃነቱ ጥሩ ነው። አይ አበላሽ ነው እንደፈለገኝ ባክን። ነፃነት የሰጠኝ አንተ። ሰውየው እንደፈለገ ቢሆን እናገባም። እንደውም ጥሩ ጥሩ የሚጋብዘኝ ነው። እንግዲህ የቤዛ ቤተሰቦች እንደምታዩት የምሰራው ስራ አሪፍ ነው። እንግዲህ ሚዲያ ላይ እንደዚህ የሚከታተሏትን ሰዎች ካሉ አያንዳንዱ ታስቀይሪ እንብላ። አሁን ዝም ብለህ የማይናገረው እያለ የሚናገረውን ብዙ ወደ ጥሩ አይደለም። በጣም አጉርሰኝ እስኪ በእውነቱ አልቻልኳትም። የምትፈልጉ ከሆነ ለኔ ደውሉልኝ። ከጋበዛችሁኝ ሁለት ዴሊቨሪ ያመጣላችኋለሁ። የሚጋብዘኝ ካልሆነ ግን ወንድሜ ራሱ ታረቁት ለምን እንደሆነ ታውቃላችሁ? ፈልጌ ወዲህ ምናምን ብዙም አይደለም። ምግብ የሚጋብዘኝ እሱ ማለት በቃ የምፈልገውን በቃ አፕታይቴ ራሱ የሚከፍት ምግብ ስለሚጋብዘኝ ወንድሜን መጣላት አልችልም። ከሱ ተጣልቼ ኪሎዬ ስንት እንደሆነ ታውቃላችሁ? 50 ነበር። ከሱ ስታረቅ ማለት ኪሎዬ በአንዴ በ10 እጥፍ ነው እየጨመረ ያለው። ማለት የምፈልገው ምግብ ይጋብዘኛል፣ ያዝናናኛል። እኔ እንዳልኳችሁ ሌላ ነገር አልወድም፣ ምግብ ነው በቃ። የምግብ ሱስ አለብኝ፣ ምግብ እወዳለሁ።
ወንድሜን ደግሞ ወደዋለሁ። ለምን ይጋብዘኛል፣ ባይጋብዘኝም ወደዋለሁ፣ ግን ይጋብዘኛል። በምግብ የሚጨክን ነገር የለብኝም። ሆዴን በጣም ነው የምወደው እና የምትፈልጉ ከሆነ የሚጣፍጥ ምግብ የት አለ ብላችሁ መፈለግ አይጠበቅባችሁም። ለእኔ ብቻ ደውሉልኝ። አንድ ትጋብዙኛላችሁ፣ ለራሳችሁም ትበላላችሁ። አሁን ወንድሜ እየመጣ ነውና እንደዚህ በላው። ሲመጣ ቀስ ብዬ እበላለሁ። በቃ እንግዲህ ውድ የተከበራችሁ ቤተሰቦቼ በጣም ጽድት ያለ ምግብ ጋብዞኛል። በልቼ ጠግቤያለሁ። ወይኔ ጠበቤን ላርገው እንጂ ማለት እንዴት እንደበላው በጣም ነው ከመጠን በላይ በላሁትና ወንድሜ እጁ ሊታጠብ ሄዷል። እንኳን ደህና መጣህ ነው። ሰላም ደህና ነህ? ወይኔ ቀዝቃዛ ነው። ያልቀዘቀዘ ነው የምጠጣው ሲል ያመኝ ታያወቅ አልቀዘቀዘም። ይሄን ስኳር እየጠጣሽ በቃ ይሄን ምግብ ትወያለሽ። ወንድም እኮ እንዲህ አይልም። እማማ እንዳልሰማ ግን ምግብ ሲበሉ እንደዚህ አትበሉ ትላለች እኮ። ስኳር አይመከርም። ስኳር ምን ችግር አለው? ለምን እስቲ ንገረኝ እስኪ። አይ የጤና ባለሙያ ነክ ወንድሜ ነክ እና ንገረኝ እስኪ ወንድሜ፣ እስቲ ንገረኝ ስኳር ለምንድን ነው? ምን ችግር አለው? እሺ ጣፋጭ ባበዛ ለምንድን ነው ጣፋጭ ምናምን ያልከኝ? አይ የተለየ ምክንያት ኖሮ ሳይሆን ያው እንደምሰማው ነው ጣፋጭ ሚኒስትሬሽን ስለሚያበዛ ወይ አንቺ እንደዛ ነው የሚባለው? አዎ ትንሽ ጣፋጭ ነገር ለእድሜ አይመከርም ነው። በእድሜያችን እድሜ ጉዳይ የእድሜ ጉዳይ ባለሙያ አይደለሁም መቼም እንደ ቀልድ ነው ያነሳሁት። ይሄንን ማግኘት እንዳረግሽ እንጂ እሱ ልክ ነው። ምክንያቱም ጣፋጭ ነገር ልክ ነው። እኔ እንደውም በጣም አበዛለሁ። ፊቴ እንደውም ብጉር በብጉር ሆኗል ጣፋጭ ከመብላት የተነሳ ሊሆን ይችላል። ሲቀጥል ደግሞ ለሴት ልጅ ብዙ አይመከርም። የወር አበባ ያበዛል። ይሄን ሁሉ እውቀት እያወቅሽ ነው የምትጠጪው። ይሄ ሁሉ እውቀት እያለ ግን የበላሁት ምግብ እኮ በግራም ነው። ውጭ ሀገር ነው የት ሀገር ነው ተመዝኖ ነው የሚበሉት አሉ። የሀገራችንም ውስጥ ትላልቅ ባለሀብት ለወደፊት እንደዛ ባለሀብት ሲሆን በግራም እኔ አስችለኛውን በግራም እየመዘንኩ ምግብ በላለሁ። ያው እንግዲህ አንቺ የዘመኑን እንትን ታስጀምሪያለሽ ብዬ ነበር ተስፋ ያደረኩት። ግን በምግብ የሚጨክን ነገር የለኝም። ምግብ በቃ የሌላ ሱስ የለብኝም። ምግብ ግን በጣም ሱስ አለብኝ። የበላና የተማረ ይባላል። የበላና የተማረ ወድቆ አይወድቅም። ታከስሪናለሽ እንጂ ምግብ ወይም ችግር የለውም። ኧረ አላከስርም እባክህ። በመብላቴ አላከስርም። በመማሬ ከሆነ ነው እንግዲህ ቻላርጉት። እኔ ያው ሙያ የለኝም። ኧረ ተው እና እምልክ ያው ይሄ ነው ያለው። ለጤና ትንሽ አይመከርም። ብዙ ጊዜ እንደውም ተደጋጋሚ እያመመኝ እኔ ራሱ ሐኪም ቤት ሄጄ ነበረ። ጣፋጭ አልጠቀምም ታውቃለህ። አንተም ስኳር የሚባል ነገር ታይ እንጂ ታይ የልጅነትሽን ረሳሽው። እንደ ድሮ አይደለም። ያከሰረው ማን ነው? ማን ያከሰረው? የሰፈር ስኳር ስላክ ነው ያው ሱቅም ስለነበረ ለነገሩ ቤትም ታስቸግሬ ነበረ ከሲኒ ውስጥ እየዋለ ባይገርም ደኔ ያስተዋልኩት አሁን ነው። እና ጥርሴ ከ32 ወደ 28 እንደተመለሰ ታውቃለህ። ሁለት አረገፍሽ? አራት ባለፈው ሞኛል እያልኩ አልነበር? ሐኪም ቤት ነበርኩ እና ይሄ ሁሉ ነገር ድሮ የበላሁት ጣፋጭ ነገር ልጅ እያለሁ ምግብ አልበላም ነበረ። እንደአሁን ከለክልሽ ነበር ማይስ ትሰሚኛለሽ። አሁን ግን ሰማሃለሁ፣ የምትለኝን ሰማሃለሁ። ወድጄ ሳይሆን በግዴ ታላቅ መስማት እሱስ ልክ ነህ፣ ሰማሃለሁ። እና እንዴት ሆነ የመጣንበትን አጀንዳ ረስተነው ሌላ ነገር ውስጥ ገባን። እንዴት ሆነልሽ? አይቼዋለሁ ቪዲዮዎቹ። እንግዲህ የሰራሻቸው ቪዲዮዎች አሪፍ ናቸው። እኔ ሰዎች እንደሚያወሩት አይደለም። እንግዲህ አሪፍ ነገር የምትሰሪ ከሆነና ግመል ወደፊት ትሄዳለች፣ ውሻ ከኋላ ትጮሃለች አለች ማማ። እኔ ስራዬን እሰራለሁ። የምሰራው እንግዲህ ያው በተማርኩበት ብዙ ስራ እሰራለሁ ታውቃለህ አንተም። ግን ውሎዬን ደግሞ በዚህ እንዴት ነው እንደዚህ የምትውይው ምናምን የሚለው ተመልካች አለኝና ውሎዬን ለተመልካቾቼ ነው የማደርሰው እንጂ ሌላ ምንም የተለየ የምሰራው ነገር የለኝም። ታሪክ ነው አይቼዋለሁ።
እንትኑ ጋር ያሳለፍሽውን ቪዲዮ የተቀረጽሽውን አይቼዋለሁ። ኡስታዝ ጋር ኡስታዝ እንዴት ናቸው? አልተመቸህም? መልዕክታቸው በጣም አሪፍ ነው፣ ደስ ይላል። አስተምሮታቸው በጣም አሪፍ ነው። ያው ሁሉንም መደገፍ ነው። እኔ ምንም ከእንትኑ ችግር የለብኝም። ባለፈውም እንግዲህ ስልሽ የነበረው እኔ ምንም ሃይማኖት ብትከተይ ምንም ስራ ብትሰሪ አንደኛ መጥፎ ነገር ላይ እንዳትወድቂ ማድረግ ያለ እንጂ አረ ወንድም ይሄ ነገር ኤክስፓየር ደርጎ እንዴ አልፈጫለኝ ነው ግን ነዳጅ የለው ኤክስፓየር ድራስ ቤት ነው የሚታየው። ስቲከር ቢራ ቢሆን ነግሮሽ ነበር። ስኳር ተጠቅመህ አንተ ትጠጣለህ እንዴ? እንደማጠጣ እኮ ነው የማውቀው። ለማማ አንድ አገኘሽብኝ ማለት ነው። አሁን መደራደሪያ አግኝተን ብላክሜል ልታደርጊኝ ነው? አዩ አንተ የሚጨክን ነገር የለኝም። አይ በቃ እንግዲህ ምንም አይደለም። መቼም አሁን ላይ ምንም ላንተም ኮመንት የምሰጥበት አቅም የለኝም። ምክንያቱም ግብዣክ ብዙ ነገር እንድረሳ አድርጎኛልና እንደውም ወደ ቤት አልሄድም። አብረን ነው የምንሄደው። ችግር የለውም። እማማ ጋርም ደረስ እንላለን። እሷ ጋርም እናወራለን ትንሽ። ወይኔ ይቅርታ በመሀል ገባሁብህ። እስኪ ከኡስታዝ ጋር ያስተላለፍኩትን ነገር እየመከርከኝ ነው በመሀል ሌላ ወሬ የገባሁትና እስኪ ንገረኝ። እንዴት ተመለከትከው? እንዴት አየኸው? አሪፍ ናቸው። ሲያስተምሩ የነበሩበት መንገድም በእድሜ ወጣት ይመስላሉ፣ ግን ያስተላለፉት ነገር ለብዙ ሰው መማሪያ የሚሆን ይመስለኛል። በእኔ ባለኝ አስተሳሰብ አሪፍ ነገር ነው ያስተላለፉት። በተለይ ስለ አለባበስሽ አንቺም የጠየቅሻቸው ጥያቄዎች ነበሩ። አለባበስ በእኛም ይባላል አይደል? አንቺም ታውቂዋለሽ። እንደዛ መልበስሽ ጥፋት የለውም። እኔ ከሱ አይደለም ቅራኔም ባለፈው ከወጣም በኋላ ስትይኝ ነበረ ልብስ እንደዚህ መልበስ ይቅር ይልሃል ምናምን ብለሽኛል ነበረ። እኔ ከልብሱ ምንም ቅሬታ የለኝም። ከምንም አንቺ ከምትከታያቸው ነገሮች ሁሉ አንቺ ካመንሽበት ልክ ነው። ሲጀመር ብዬሻለሁ፣ ለአንቺ መጥፎ ነገር አይደለም ቤተሰብ ነው እንትን የሚልልሽ እና አንቺ ያሰብሽው ነገር ልክ ነው ብለሽ ከተማመንሽበት እኛ እሱ ላይ ድጋፍ ማድረግ ነው። ወይ መቼ ወንድሜ፣ ለዚህ እኮ ነው የምወድቅ። ወደሽ ለኩርኩመ ብቻ ሳይሆን ለምክርም አንዳንዴ ያስፈልጋል። ስራው እውነት እየሰራው ነው፣ አሪፍ ነው። ባለፈው ደግሞ እኔ አውቄ ነው በቃ ገንዘብህን ወሰደው ነው ያንን ቪዲዮ ሰርቼ መልቀቅ አልነበረብኝም። ያው ያስፈልገኛል ገንዘብ፣ ምንም መወሻሸት አያስፈልግም። ቢኖረኝም ያው ያስፈልጋል። የኔ እንትን ፍላጎት ገደብ እያጣ ነው የሚገድብልኝ ሰው እስከሚመጣ ማለት ያው ባልየውም እንግዲህ ያው አውራው ብያለሁ፣ ታናግረዋለህ። ከዛ በኋላ እንግዲህ ያው ፍላጎቴ ገደብ ምን አልከኝ? ምን አልሰማሽም? አይ አግኝተኸዋል አንተ? የት አውቃለሁ? መች አስተዋወቅሽ? ኧረ በስልክ አውርተዋል ነበር። በድምፅ መቼም መንገድ ላይ የሚሄዱትን ሁላ አንተ ነህ ልበለው? አይ ችግር የለም። የሚገናኝ ደስ ይለኛል። ያው ፍላጎቴ እሱም ነው በእርግጥ ብለሽም ነበር አንቺ። እንገናኛለን። እሱ ከልብሽ ከሆነ ችግር የለውም። አረ ከልቤ ነው። ፍላጎቴም ገደብ እንዲያገኝ እንግዲህ እኔም አደብ እንድገዛ እድሜም ደግሞ ቆጥሯል። ምን ላድርግ? ግራ ቀኝ እንዳለል እንግዲህ አቅጣጫ የሚያስይዘኝ ያስፈልጋል። ካንተ ቀጥሎ በጊዜ መስመር መያዝ ጥሩ ነው። እና ወንድሜ እንግዲህ ስለ ግብዣህም ትልቅ ስንት ደቂቃ ሆነ? አስር ገና ነው። የለም ካሜራማኖቹ ይሄን ያስጠጋ እያሉ ነው። እቺ ነው እንደሆነች ችግር የለውም። ማይክ ነቻ ድምጽ ነው ማስገቢያ፣ ድምጽ ማስገቢያ። እንዴት ነው ከዚህ ወደዛ እንትን ዳይቭ እንደተገፈተለ በእውነቱ ቴክኖሎጂ በጣም የሚገርም ነው። ረቋላ እንዴት አሁን እዚህ ጋር አውርተን እዛ ውስጥ ይሰማሉ። ባስተዋውቅሃለሁ። ለምን እንደማስተዋውቅህ ታውቃለህ?
ያው ባለፈው ቀባጥሬ ያለው ማለት እንግዲህ ሚስት እንድታገኝ አልልህም መቼም ሚስት አለክ ሚስት እንድታገኝ አልልህም አስተዋውቅሃለሁ ማለት በቃ ውሎዬን ምናምን ሳጠፋ ምንም ስልም ምክንያቱም ከእንግዲህ የኔ ቤተሰቦች ብዙ ተከታዮች አሉኝ ብዙ ቤዚ እንዴት ዋለች ምን ሰራች የሚሉ የሚከታተሉኝና ቤተሰብ አለሽ ወይ እውነት አንቺ እህት ወንድም አለሽ ወይ እውነት አንቺ እናት አባት አለሽ ወይ የሚለኝ በጣም ብዙ ነውና በቃ አዎ ወንድም አለኝ የሚመክረኝ የሚቆጣኝ የሚያስጠነቅቀኝ ያ ብቻም ሳይሆን ደግሞ የሚጋብዘኝ ጠጭስቲ አፌ ደረቀ አይደል ሙዛውሪት እናት ነው አፌ አቦ እድሜ ይርዘም ኑርልኝ ስለዚህ ወንድሜ በጣም ነው የማመሰግንህ በጣም ነው የምወድህ በጣም ነው ላንተ ትልቅ ክብር ያለኝ እንግዲህ ስለ ግብዣ ብቻ አይደለም ስለ ወንድምነትህ ስለ አብሮነትህ ከጎኔም ስላለህ በጣም አመሰግናለሁ ምንም አይደለም ሰው ግን እንዴት ነው ማለት ስራውን በምን መልኩ ነው የምትሰሩት እንደዚሁ ካሜራ ምናምን ተንብላችሁ ነው የምትሰሩት ስራ እኔ እኮ ይሄ ውሎዬ ስለሆነ ነው እንጂ ያው ስታገቢ ከባልሽ ጋር ያለው ነገር ታሳይኝ ነው ልትለኝ ነው አራት ኮንኬት እሱ ነው ሁሉም ስራችሁን ስትለኝ ነው ውሎዬን እንደዚህ እየቀረጽኩ ነው የማሳየው ለምን ብዙ ተመልካች አለኝ እናንተ ቤተሰቦቼ ናችሁ እኔንም ደግሞ በሚዲያ የሚያውቁኝ ብዙ ቤተሰቦች አሉኝ በዚህ አጋጣሚ እንደውም መልእክት አስተላልፍልኝ እስኪ የቤዚ ቤተሰቦች የማላቃችሁ በስም የምታውቁኝ ሰብስክራይብ አድርጉላት የትኞቹ ቤተሰቦች ይሁኑ ስንት አመት አሳደጋችኋት ግን እቺን ቤዚን ቆይ ቤተሰቦቼ ምናምን ብላ እኛን ክዳ እናንተ ነው ቤተሰቦቼ የምትለውና በየቀኑ ይጠይቁኛል ይደውሉልኛል እውነት ለመናገር ይደውሉልኛል ይጠይቁኛል መጥፎ ነገር ስሰራ እንዲህ አትስሪ ይሉኛል እንደዚህ ብትሰሪ ይሉኛል በጣም ማለት ስለዚህ ቤተሰቦቼ ናቸው መወለድ ብቻ አይደለም እሱ ነው እና የኔ ቤተሰቦችም ስለሆኑ እንግዲህ ይሄን ሁሉ እያዩ እንኳን ሰብስክራይብ ያላደረጉ ይኖራሉ ስለዚህ ሰብስክራይብ እንዲያደርጉልኝ በዚህ አጋጣሚ ምስኪን ነገራቸው ያው አርጉላት ቤተሰብ ከሆናችሁ እንግዲህ ሁሉ ጊዜ ውሎዬን እንዲያዩት እንዲደርሳቸው ሰብስክራይብ እንዲያደርጉልኝ ሰብስክራይብ አርጉላት ቤተሰብ እንግዲህ ለልጁ ምንም ያረጋል አርጉላት ምርቃት አይ ጎበዝ ከሆነች በዚሁ እንድትቀጥል ሌላ ስራዎችን ደግሞ ለብዙ ወጣት የሚሆን ስራዎች እየሰራው እንደሆነ ታውቃለህ ትምህርቶችን እንድታስተምር ወጣቱ እንደዛ የምታደርጊ ከሆነ አበረታቷት ትቀጥል መልእክቱ ለብዙ ሰው ይተላለፍ በተለይ ትናንትና አስተማሪ ያስተላለፉት መልእክት ለብዙ ሰው መሆን የሚችል ስለሆነ ብዙ ሰው ቢያዳምጠው ከዛ ውስጥ አንድ ሰው ሊማር ስለሚችል ሼር አድርጉ ለጓደኞቻቸው ችግር የለውም ሰው እና አንተም አምነት በስራሽም በርቺ እንግዲህ ስራ እየሰራሽ ነው ብዬ አስባለሁ ያየሃል እንዴ ኧረ ተው ግን እዚህ አታዋርደኝ ተው የጓዳችን መጓዳ እናርገው ተው ግን መቼም እነሱ ቤተሰቦችሽም ያውቃሉ ብዬ አስባለሁ ለነሱ ያልነገርኳቸው ብዙ ነገር ስላለ ትንሽ ነው ገና እያሳየዋቸው ያለሁትና ምክንያቱም ውሎዬን ብቻ ነው ማሳያቸው ትንሽ እንቀጀቀጀ የለ ቀጅቀጅ አንዳንዴ ነካ ያረጋኛል መሰለኝና ማረገውን ነገር ማላቀም ችግር የለውም ጎበዝ ስለሆንሽ ታስተካክዪዋለሽ ብዬ አስባለሁ እሰማሃለሁ ጠንካራም ነሽ አይ እኔ አንድ ካንቺ ደግሞ ለነሱም ልነግራቸው ማስተላለፍ እንዲየበለጠ ጠንካራ በጉልበት ብቻ አይደለም የጭንቅላት ጥንካሬ አለ አንዳንድ ሰዎች ብዙ ባዶነት ያላቸው ሰዎች አሉ ባዶነት ወደ ኋላ የሚጎትታቸው ሰዎች አሉ ባዶነት ወደ ኋላ የሚጎትታቸው ሰዎች አሉ ምንም ቢሆን የፍሉዝ ነው ባዶነት አንዳንድ ጊዜ አይደለም ብዙ አይነት ባዶነት አለ የምን አይነት የሆድ ባዶነት አለ አንድ በፈዋ ይመለሳል ሁለት ይስተካከላል ሁለት ደግሞ የሰው ባዶነት አለ ሰው ከጎንሽ ከሌለ ባዶ ልትሆኚ ትችላለሽ ግን ሁሉ ጊዜ ብቻሽን ነሽ ማለት ባዶ ነሽ ማለት አይደለም አንዳንድ ጊዜ ከሰውም ጋር ሆኖ ባዶነት አለ እሱም ስላለ አረ ወንድሜ አሁን ይኸውልህ ተመልካቾች እኔን የምትመክረኝን ለኔም ከረኝ ተመልካቾችንም እየመከርክ እንዴ በዛውም እንዲያስተምራቸው ነው ለዚህ ሁሉንም ለይቶ እንዲያውቁት ነው ሰው ሁሉ ጊዜ ከሰው ጋር መሆን ማለት እሺ ሙሉነት ነው ማለት አይደለም ሁሌም ደግሞ ብቻ መሆን ትክክል ነው ማለት አይደለም ከሰው ጋር መሆን ጥሩ ነው ግን
የምትሆኚው ከማን ጋር ነው? አሁን ከቤተሰቦችሽ ጋር የሆንሽ መስለኝ እነሱ ናቸው። ሳስበው ይዤሽ ወደ ማማ ጋር እንሂድ እያልኩኝ ለዛ ነው እኔ መሰለኝ እንግዲህ እዛ ብቻሽን የሆንሽ ነው መሰለኝ። አሁን ሳይ ግን ብዙ ቤተሰብ ያለሽ ነው የሚመስለው። አዎ ብዙ ቤተሰብ አለኝ፣ የሚያዩኝ የሚከታተሉኝ። ታገኛቸዋለሽ በአካል? በስልክ ይደውሉልኛል፣ በኢሜል በውስጥ ያገኙኛል። ብዛቶቹ ከሀገር ውጭ ናቸው ያሉትና ነው እንዴ? እኔም ፓስፖርት ምናምን ብታወጣልኝ ጥሩ ነው። ጠፍቶብኛል ፓስፖርት። መሄድ አሳቧለሽ? በፊት እንዳልነበረሽ አውቃለሁ። ሀገር የመውጣት ፍላጎት እንደሌለሽ አውቃለሁ። መሄድ ፈለግሽ? አረ ፍላጎቱ ምን እንዴ እንዳለኝ ነው እንጂ የምታውቀው። ስንቴ ሞክሬ ስንቴ ያንተን ኪስ እንኳን ስንቴ እንዳራገፍኩት ታውቂ የለ? እሱ ናት ነው ግን እሱ በሀገሬ ያው ጠንክሬ እየሰራው ነው። ያው እንግዲህ ያንተም ኪስ ፈጣሪ እንግዲህ ክፉ ያሳይብኝ እያልኩ ዘና ብዬ እየኖርኩ ነው። አይ አሁን እኮ ራስሽን ችለሻል። እኔም ብዙም አይደለም እያገዝኩሽ ያለሁት፣ አብዛኛውን በራስሽ ስራ ነው እየተንቀሳቀስሽ ያለሽው። ኧረ ተው የለኝም በእናትህ። በዚህ አጋጣሚ ይኸውልህ ምስኪን ነች የላትም የሚያገባኝ ባል ሀብታም መሆን አለበት። ለምን አታመሰግኝም? ሀብታሙ ይሁን ይምጣ ባልየው ግዴታ እንትን መሆን የለበትም። ግን ስራ ትሰራለሽ፣ ጎበዝ ነሽ፣ ትንቀሳቀሻለሽ። አንደኛ ነው ግን እንደኔው የሚጠነክር አላት ብሎ ኪሱን ያጠበ ሰው እኔ ጋር ቢመጣ አልፈለግም። ፍሉዝ ወንድሜ ፍሉዝ ግዴታ ነው እሱን ለማግኘት ነው እንዴ? ተይ እንጂ እኛንም ታሪክ ታውቂያለሽ፣ የባለቤቴንም ታሪክ ታውቂያለሽ። እሷ መቼ እንደዚህ ያለችን ስታገባ ፍሉዝ አለው ብላ አይደል ያገባች አስላለ እንዴ? ኧረ ተው ይሰማለች። አንስተው ግን ስሟን አታጥፊያት። አንቺም አሁን ቤተሰብሽን አታሰድቢ። ቢኖርሽም ባይኖርሽም እንዴ ይኑረው እንዴ እኔ እንክብካቤ እፈልጋለሁ። አይጣፋ እሱ እኮ አይኖረው አይደለም እኮ ጥያቄ። ግን አንተ እንዴ ያወጣ እየጋበስከኝ አይደል? ስላለ ነው። ባይኖረው ምን ያደርጋል እንዴ? ወንድ ልጅ ሰርቶ በኪሶ እንዴ? ቆይ ግን እስቲ አንድ ጥያቄ ጠይቅ። ሴት ነች ወንድ ነች? እስቲ ገንዘብ የሚወደው እስኪ ንገረኝ። ስንቶቻችሁ ናችሁ አረብ ሀገር ሴትን እየላካችሁ ገንዘብ አነጥፍ ብልክ እያላችሁ? እንዴት ነው ነገር ይየው ማለት በቃ ሴት ብቻ ገንዘብ የምትወድ የምታደርጉት ፓርት ያናድደኛል። አዎ ገንዘብ ያስፈልገናል። ለምን የሞዴስ አለ፣ የኮስሞቲክስ አለ፣ የቅባት አለ፣ ብዙም ያስፈልገን ነገር ስላለ ገንዘብ ያስፈልጋቸውም አይደለም። ግን እንደምናውቀው ካሉት ሴቶች ውስጥ አንዳንድ ሴቶች እሺ ወንዶች ከስራ ይልቅ አረብ ሀገር ሄዳ መጣለች፣ ስንት አመት ሰርታለች ይላሉ። እስኪ እንደው በዙሪያክ እንደው 10 ካሉ 8 ወይና ይሉ እንደው እውነት ለመናገር ቤት አላት፣ መኪና አላት ወይ? አንዴ አረብ ሀገር ሄዳለች ወይ? ስንት አመት ሰርታለች? እኔ ሲመስለኝ እቺ ልጅ የምትውለው ከማን ጋር እንደሆነ አጣሩ። ቤተሰቦች ያልኩኝ ዋሽቻለሁ። ቤተሰቦች ናቸው እና ልንገራቸው። ዋሽቻለሁ። ቆይ ንገረኝ። ዋሽቻለሁ ሊሆን ይችላል። እኔ አካባቢ ያሉ ሰዎች ግን አይደሉም። ልንገርሽ፣ እኔ አካባቢ ያሉ ሰዎች ብዛት እንደዚህ ለሶሻል ሚዲያ ራሱ ጊዜ የሌላቸው ለስራቸው የሚንደፋደፉ ሴቶችንም ጭምር ነው የምለው። አሁን ገንዘብ አያስፈልግም አይደለም፣ ግን ሴቶች ላይ አሁን ጣታችን ሊሆን ይችላል የሚያስፈልገው። ግን ሴት ልጅ ገንዘብ ትወዳለች ይላል። እራሳቸው ነው የሚወዱት። እስኪ እንደው ቤተሰቦቼ መቼም ብዙ እህቶች አላችሁ የምትከታተሉኝና አረባ ስንት አመት ሰራሽ? ስንት አመት ቆየሽ? በስሜ ባጃጅ ግዢልኝ፣ ቤት ሰርቼ ልጠብቅሽ ብሎ ካድ አድርጎ ሌላ ሴት አግብቶ የጠበቀ ስንት ወንድ አለ። ሞባይል ላኪልኝ። ሲጀመር ወንድ ልጅ ገንዘብ ከጠየቃችሁ ማለት ብሎክ አድርጉት። ሰርቶ ሊንከባከበን ነው እንጂ ከኛ ገንዘብ ከጠየቀ ብሎክ አድርጉት። ወንድ ልጅ ሲሰራ ነው የሚያምርበት፣ ሲያስከብር ነው የሚያምርበት፣ ሲጠብቅ ነው የሚያምርበት እንጂ ፍሎዛ አምጪ ላኪልኝ እንዴ! አረብ ሀገር እየላካችሁ አይደል ገንዘብ የሚበሉት? እንደውም ማለት አሁን ወንዶች ወደ ዱባይ እየሄዱ መስራት ተጀምረዋልና ባሎቻችሁን እየላካችሁ እናንተ ልጅ ቁጭ ብላችሁ ልጆቻችሁን አሳድጉ እንጂ ወደ አረብ ሀገር እየሄዳችሁ ለወንድ ልጅ ብር የምትልኪ ሁሉ እንዳትልኩ። ወንድሜ በጣም ሲሪየስ ሆነሽ እየተቆጣሻቸው ይመስላል ቤተሰቦቼ እያያችሁ። ስለዚህ እንዳትልኩ፣ 5 ብር እንዳትልኩ። ፍሎዝ ደማችሁን እኮ ነው እንዴ የሰው ቤት አጽድተሽ ጎንበስ ብለሽ ሰግደሽ በአረብ እየተሰደብሽ ወንድ ልጅ ምኑን ነው የምታምኑት? ወንድ ልጅ እንደ እኔ ወንድሜ አምናለሁ ወድሃለሁ። አሁን እንዴት ነው ነገሩ? ሁሉም በወንድ ስም መሰደብ አለበት? ከተጋባችሁ በኋላ አብራችሁ ከኖራችሁ በኋላ ላኩለት። ልጅ ወልዳችሁ ለልጅ ማሳደጊያ ስራም ስትሰሩ አብራችሁ
ውልና ማስረጃ እያደረጋችሁ አየር ላይ እንዳትቀሩ። የምታምነው ከሆነስ ውደድ እንጂ እመን የሚል አልተጻፈም። የለም አልተጻፈም። አይ ግን ሁሉም ተጠራጣሪ መሆን አለበት ብለሽ ታምኛለሽ? አይ መተማመን ጥሩ ነው፣ ግን ወንድሜ በሌላ ፓርት ሌላ ቀን ተገናኝተን በሰፊው እናወራለንና አሁን ድጋሜ ራበኝ። እንደዚህ ማያረሰም አይችልሽም። እንደዚህ ከባድ ነው። ቀስ ብለሽ አስታምኝ ሆድሽንም ተረጋጋ በይው። ባልሽም አይችልሽም እንደዚህ። ምንም ሀብታም ቢሆንም እንዴት ሊያደርግሽ ነው እንደዚህ ከሆንሽ? ተይ እንጂ 10 ደቂቃ እኮ ነው ገና ከበላሽ እና ያበላኝ አቀመስከኝ እንጂ መች አልበላህ። አልጠገብሽም? አዎ እሺ፣ እንደዛ ከሆነ እናዛለን፣ ችግር የለውም። አሁን ጁስ ዘዝልኝ። አሁን በቃ ካሜራውን ልዝጋውና ውድን የተከበራችሁ ቤተሰቦቼ ቻው በላችሁ እስኪ። እሺ እንግዲህ የሷ ቤተሰቦች እንግዲህ እንዳልኳችሁ ነው። ያንተ ማደሉ እንዴ? ቆይ ሆነው አለካ። እሺ ስለዚህ አንድ መልእክት ላስተላልፍላችሁ፣ ውጪ እንዳላችሁ፣ እዚህም ሀገር ውጪ ናቸው ባልሽኝ፣ ሀገር ውስጥም ከሀገር ውጭም ያሉ ብዙ አሉ። እንግዲህ ብዛት ከሷም እንደሰማሁት ያው አብዛኞቻችሁ ውጪ ያላችሁ ናችሁ። ሶ በርቱ፣ እግዚአብሔር ከእናንተ ጋር ባላችሁ። ለወንድ ልጅ ገንዘብ እንዳትልኩ እህቶቼ። እንደዛ ብላችሁ አንድ ነገር አትመኑ። ሁሌ የምላችሁ ነገር ላኩልኝ ያልኩ ነው። ላኩልኝ አይደለም፣ የሚተማመኑ ጓደኞች አሉ። ለምን እነሱ ስም ታጠፊያለሽ? እንዴ ይተማመኑ ግን በገንዘብ ዙሪያ ትላክ እንዴ? እውነተኛ ወንዶች እኮ አሉ። ኧረ ተው ትላክ። እኔ ኦልሬዲ ላኩ እኔን አያገባኝም። ምክንያቱም አላውቅም እናንተ ህይወት ስለማላውቅ፣ ግን ለማን መላክ እንዳለባችሁ ወዴት እንደምትልኩ ተልኮስ ምን ላይ እንደሚውል በጣም እርግጠኛ ከሆናችሁ መላኩ ጥፋት አለው ብዬ አላስብም። ግን ስትመጡ እንዳትጨልሉ እንግዲህ። አዎ በርቱ በስራችሁ። መቼም እዛ ሄዳችሁት ለመለወጥ ነውና ጥንካሬ። ሌላ ጊዜ እናወራለን። በቃ እነሱንም በደንብ ታወራቸዋለህ። አሁን ስለ ራበኝ ቺፕስ እንዲሆን ትጋብዘኛለህ? አመሰግናለሁ። ትጠጫለሽ? ችግር የለም። ቺፕስ ልጠጣ። በቃ ካሜራ ይልዝጋውና ሰላም፣ ወዳችኋለሁ።